በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የጌቴሴማኒ ቤተሰቦች እንደምን ሰነበታችሁ? እንደምን ለዚህ ሰዓት አደረሳችሁ? ልዑል እግዚአብሔር ስሙ የተመሰገነ የከበረ ይሁንና እንግዲህ ዛሬ እግዚአብሔር ምስጢሩን ጥበቡን በገለጠልን መጠን የምንነጋገርበት ከቤተ ክርስቲያን ንዋያተ ቅድሳት መካከል ውስጥ እንግዲህ አንዱ ደውል ነው። ስለዚህ በደውል ዙሪያ ዛሬ በደንብ አድርገን ከቤተ ክርስቲያን አንጻር እንዲሁም ደግሞ ከመጽሐፍ ቅዱስ አንጻር ያሉትን የተለያዩ ምስጢራዊ ይዘት ያለውን የምንነጋገር ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ እንድትሆኑ ከወዲሁ ላሳስባችሁ ወዳለሁና ስለዚህ እንግዲህ ዛሬ ደውል ነው። ስለዚህ ደውል እንግዲህ በቤተ ክርስቲያናችን በጣም የምንሰማው ነውና ሁሌም ለቤተ ክርስቲያናችን ዋነኛ ነውና እንግዲህ ለዚህም ነው እንግዲህ ሊቃውንተ አበው ቤተ ክርስቲያን እንግዲህ ምን ይላሉ? ለምሳሌ ቅዱስ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ያለው ድምፅን ልታስታውሱ ይገባል። ስለዚህ አንዱም እንግዲህ ከዛ ጋር ተያይዞ የመጣ ነውና እንግዲህ ከመነሻው እንግዲህ ከመጀመሪያው ስንጀምር የቃሉ ትርጉም ደውል የሚለው የቃሉ ትርጉም ምንድን ነው? ስለዚህ መሰረቱስ ምንድን ነው? ከየት ነው የመጣው? ይሄ ማለት ስለ ደውል ታሪካዊ አመጣጥም ጭምር የሚነግረን ይሆናል ማለት ነው። ከቃላት ፍቺው አንስቶ ማለት ነው። ውድ የጌቴሴማኒ ቤተሰቦች እንግዲህ ደውል ማለት ምን ማለት ነው የሚለውን እንግዲህ ስንመለከት ደውል ማለት በግዕዝ ቋንቋ ነው ማለት ነው። እንግዲህ በግዕዝ ቋንቋ ነው ደውል ብለን የምንጠራው። ይሄ ማለት እንግዲህ ትርጓሜው ምንድን ነው ሲባል መጥራት፣ ማሰብ፣ መጥራት በመዝሙር ይባላል ነው። ስለዚህ እንግዲህ ይሄ መጥራት ማለት ደውል ሲደወል የሚታወቅ ነው። የቤተ ክርስቲያን ልጆች ምዕመናን ከያሉበት የሚሰበሰቡበት አንደኛው የመጥሪያ ምልክት ነው ማለት ነው። ቤተ ክርስቲያን ክርስቲያኖቿን ልጆቿን ወደ ራሷ የምትጠራበት የምትጋብዝበት ኑ ልጆቼ ብላ ከያሉበት የምትሰበስብበት ነው ማለት። ስለዚህ በቤተ ክርስቲያን ግብር ውስጥ ከመዝሙርና ከቅዳሴ ጋር ተያይዞ የሚነበብ የተለየ መጥሪያ ዘመናዊ ነው። ይሄ ማለት እንግዲህ ማንን ነው ብለን ስንጠራ እንግዲህ ደውል ነው ማለት። ስለዚህ ይሄ ለቤተ ክርስቲያናችን በቤተ ክርስቲያናችን እንደ ትልቅ ክርስቲያኖችን የምንጠራበት እንደ ትልቅ ነገር እንደ ዘመናዊ መሳሪያ ማለት እንችላለን። እንግዲህ ዘመናዊ መሳሪያ የሚጠሩበት የተለያየ መንገዶች ይኖራሉ። ግን ለቤተ ክርስቲያናችን ከዘመናዊ መሳሪያም የበለጠ ትልቁን እንግዲህ ክርስቲያኖቹን የሚጠራበት የሚሰበስብበት እንግዲህ አንደኛውና እንግዲህ ዋነኛው በደውል አማካኝነት ነው። ስለዚህ ደውል የተጀመረው እንግዲህ በኖህ ዘመን እንደነበረ እንግዲህ አባቶቻችን ያስተምራሉ። ደውል ካህናት ለአገልግሎት እንዲወጡ ለመጥሪያነት ያገለግል ነበር። በዚያን ጊዜ በኖህ ዘመን ማለት ነው። ደውል ከብር ሊሰራ ይችላል። ደውል ከነሐስ ሊሰራ ይችላል። ደውል ከብረት ሊሰራ ይችላል። እንዲሁም ደግሞ ከመሳሰሉት የተለያዩ ድምፅ ሊሰጡ ከሚችሉ ነገሮች መካከል ውስጥ እንግዲህ ሊሰራ እንደሚችል እንግዲህ በቤተ ክርስቲያናችንም የሚታወቅ ነው። ነገር ግን ይሄ ከአቅም ጋራም የተያዘ ነገሮች ሊኖሩ ስለሚችሉ እንግዲህ በተለያየ እንግዲህ በገጠር ቤተ ክርስቲያናት ላይ እንግዲህ ማለት እንችላለን ከብርና ከሌላ እንደዚህ ከሚሰራበት እንትኑ ዝቅተኛ ነው። እንግዲህ ይሄ እንግዲህ ስላችሁ እንግዲህ በብዛት የሚሰሩት እንግዲህ ከብረት መሆኑን እንድታስቡ ማለት ፈልጋለሁ። እያየንም ያለነው እንግዲህ ከነዛ መካከል መሆኑን ነውና ስለዚህ በክብ ቤተ ክርስቲያን ከሆነ እንግዲህ የደውል ቤት ተነጥሎ ይሰራል ነው። ቤተ ክርስቲያኒቷ የክብ ቅርጽ የሚኖራት ከሆነ ያ እንግዲህ ከዛ ከክቡ ቤተ ክርስቲያን ተነጥሎ የደውል እንትኖች ይኖራሉ፣ ቦታዎች ይኖራሉ ማለት ነው። ይሄ በመስቀል ቅርጽ የተሰራ ቤተ ክርስቲያን ከሆነ ደግሞ ከቤተ መቅደሱ ጋር ተያይዞ ረዘም ብሎ ይሰራል ማለት ነው። ምን ደውል ማለት ነው። ይሄ ደውል እንግዲህ አንዱ ከቤተ ክርስቲያናችን ከምትጠቀማቸው ንዋያተ ቅድሳት መካከል ስለሆነ ማለት። ስለዚህ እንዳየነው እንግዲህ አስቀድሞ በኖህ ዘመን እንግዲህ ሲጠቀሙ እንደነበረ እንግዲህ በመግለጫው ላይ ለማየት ሞክረናል። ስለዚህ የደውል መንፈሳዊ ትርጓሜው ምንድን ነው? ከደውል የሚታዩ ምስጢራት ምንድን ናቸው? እንግዲህ እነዚህ ምስጢራት እንግዲህ ሊያዩት የሚችሉት አማንያን ብቻ ናቸው። ሌሎቹ ይህንን ሊመለከቱ አይችሉም ማለት ነው። ምክንያቱም
ሚስጥር ነውና ስለዚህ የደውል መንፈሳዊ ትርጓሜው ምንድነው ብለን ስናስብ መጥሪያ ወደ እግዚአብሔር ደውል ማለት እንግዲህ የቤተ ክርስቲያን ሕዝብ በመንፈስ ወደ እግዚአብሔር የሚደረግ መጥሪያ ነው ብለናል። እንደ መልካም መዝሙር በመናገር ነፍሳት ወደ እግዚአብሔር ይጠራሉ። ለዚህም ነው እንግዲህ አንዱ ለምሳሌ ደውል ሲነገር ስለ ደውል ሲነሳ ቅዱስ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ሲል ነበር። ይሄ እንግዲህ ሰዎች ከኃጢአት ርቀው ከክፋት ርቀው ከተንኮል ርቀው እነዛን ሁሉ ትተው እንግዲህ ወደ እግዚአብሔር ቤት የሚመጡበት ነው። ከእግዚአብሔር አባታችን ብለን በምንጸልይበት እንግዲህ እንደ ልጅነት የልጅነት ድርሻቸውን አባታቸው ሲጠራቸው አቤት ብለው የሚመጡበት ነው ደውል ብለን የምንጠራው። ምክንያቱም እንግዲህ ይሄ እንግዲህ የሚያሳየው እንግዲህ በእግዚአብሔርና በአማኞችና በኢአማንያን መካከል ያለው አንዱ ልዩነት ይሄ ነው። ደውል ሲደወል ሊያቅ የሚችለው ሊረዳ የሚችለው ሊገባው የሚችለው አማንያን ሲሆኑ ብቻ ነው፣ ክርስቲያኖች ሲሆኑ ብቻ ነው። ይሄም እንግዲህ በመንፈስ ወደ እግዚአብሔር ቤተ መቅደስ የሚመጡበት ነው። ቤተ ክርስቲያን ጠርታናለችና እያሉ ለቤተ ክርስቲያን መተው መተናል እናታችን ብለው የሚመሰክሩበት ነው። ስለዚህ በአንድ በኩልም እንግዲህ የንስሐ ድምፅ ነው ስንል እንግዲህ በደውል በተለየ ሰው በኃጢአት የተጭነ ልብ ወደ እግዚአብሔር ሲመለስ የሚገለጽ ነው። እንግዲህ በውጭ ዓለም ስንኖር በዓለም ላይ ስንኖር ብዙ መከራ፣ ብዙ ፈተና፣ ብዙ ስቃይ ይኖርብናል። ነገር ግን ወደ ቤተ ክርስቲያን ስንመጣ እነዚህ የተሰበሰቡት ተራራዎች መከራ፣ ስቃይ የነበሩ በሙሉ ጠፍቶ ነፃ የምንሆንበት ነው። ከኃጢአት አሯንቋ የምንወጣበት የምንነጻበት ነው ማለት ነው። በምን? በደውል አማካኝነት እንግዲህ የንስሐ ድምፅ የመሆኑ ምልክቱ ማለት ነው። በተጨማሪ መዘመርና ማህበረ ቅዱሳን ላይ በማህበረ ቅዱሳን ደውል እንግዲህ በቅዱሳን እንደሚዘመሩት ዝማሬ ይገለጽ ሲሆን በመንፈስ ማህበረ ቅዱሳን ጋር በማጋሬት የምንቀርበን መልክ ይመስላል። ስለዚህ ደውል እንግዲህ ያልነው የቤተ ክርስቲያን ንዋያተ ቅድሳት አንዱ ከሆነ እንግዲህ ምን ጊዜ ይደወላል? ደውል በቤተ ክርስቲያን በየትኛው ሰዓትስ ይደወላል? ስለዚህ ስማቸውስ ምን ተብለው ይጠራሉ? እነዚህ የሚደወሉት ብለን ስንጠራ እንግዲህ በቤተ ክርስቲያን ውስጥ ደውል በምን ጊዜ ይደወላል ብለን ስናስብ እንግዲህ በመጀመሪያ ደረጃ እንግዲህ አንደኛ ብለን እንግዲህ የተጋቦ ደውል ነው። ስለዚህ በዚህ የተጋቦ ደውልስ ብለን የምንጠራው እንግዲህ ለአገልግሎት የተመደቡ ካህናት እንዲሁም ምዕመናን ወደ ቤተ ክርስቲያን እንዲሰበሰቡ የሚደወል ደውል ነው። ይሄን ስንል እንግዲህ አስቀድመው ቅዳሴ ከመግባታቸው በፊት ወይም ሰዓታት ሊሆን ይችላል፣ ማህሌት ሊሆን ይችላል፣ ኪዳን ሊሆን ይችላል። እነዚህን ቅዳሴ ከመግባታቸው በፊት የቤተ ክርስቲያን በር ከመከፈቱ በፊት ይደወላል። ይሄ ማለት የተጋቦ ደውል ማለት ነው። እንግዲህ ለካህናት ኑ አገልግሉ፣ ምዕመኑን ጠብቁ፣ ምዕመኑን አስተምሩ ብላ ቤተ ክርስቲያን በደውል ካህናትን ትጠራለች። ስለዚህ የተጋቦ ደውል የትንቢተ ነቢያት ምሳሌ ነው። ነቢያት ሕዝቡን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር እየመለሱ የጌታ ልደት ለአዲስ ኪዳን እንዲዘጋጁ ያደርጉ ነበር። ይህ የተጋቦ ደውልም ምዕመናንና ካህናት እንቅልፍ ኃጢአት እንዲነቁ ለጸሎት ያዘጋጃል ማለት። ስለዚህ ለዚህም ነው የተጋቦ ደውል ብለን የምንጠራው። እንግዲህ አንዱ እንግዲህ የነቢያት ትንቢተ ምሳሌ ነው ተብሎ የተጠራበት እንግዲህ ነቢያት አስቀድሞ ክርስቲያኖቹ አማኞቹን ወደ አንድ የሚሰበስቡበት፣ ወደ አንድ የሚያመጡበት፣ ወደ አምልኮተ እግዚአብሔር የሚመልሱበት፣ ምዕመናንን የሚያስተምሩበት ቦታ የሚያዘጋጁበት እንግዲህ የሚመለከታቸው በዚህ አማካኝነት በትንቢት የተናገሩት ነውና እንግዲህ በሁለተኛ ደረጃ ደግሞ የቅዳሴ መግቢያ ደውል ይባላል። እንግዲህ መጀመሪያ ያልነው ቅዳሴ ከመግባታቸው በፊት ለማህሌት እንዲመጡ ኪዳን እንዲያደርሱ ካህናት ሕዝቡን ደግሞ እንዲሳተፉ የጸሎቱ ተካፋይ እንዲሆኑ የምንጠራበት የተጋቦ ደውል ያለው። ሁለተኛ ያልነው ደግሞ የቅዳሴ መግቢያ ደውል ነው። ስለዚህ ካህናቱ መስዋዕቱን አክብረው ከቤተልሔም ወደ ቤተ መቅደስ ሲመለሱና ቅዳሴ ሲገቡ የሚደወል ነው።
በዚህ ጊዜ ምእመናኑ ሁሉ በአክብሮት ዝቅ ይላል ደውል በሚደወልበት ሰዓት። ለዚህም እንግዲህ የደውሉ እንግዲህ በሚደወልበት ሰዓት ለተለያዩ እንትኖች ይኖረ ያደዋወል ሂደት አሉ። ለምሳሌ ደውሉ 5 ሊሆን ይችላል፣ 3 ሊሆን ይችላል። እንዲሁም ደግሞ 3 5 ነው በብዛት የሚጠቀሙት ማለት ነው። ለምሳሌ 5 ጊዜ ይደወላል ነው የሚለው። 5 ጊዜ እንግዲህ ሲደወል 5 ጊዜ መደወሉ የአምስቱ አዕማደ ምስጢር ምሳሌ ነው። ምሳሌነቱ የዚህኛው ደውል ምሳሌ እመቤታችን ጸጋን የተበላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና እያለ ያበሰራት የመልአኩ ቅዱስ ገብርኤልን ብስራተ ምሳሌ እንደሆነ ሊቃውንቱ ይናገራል። በእውነት ቤተ ክርስቲያን በጣም ትገርም። በቤተ ክርስቲያን ውስጥ የሚደረጉ ምስጢራት ለልጆቿ ምስጢሩን በሚረዱበት ሰዓት እንባ የሚያመጣ ነው። ቤተ ክርስቲያን እያንዳንዷ እንግዲህ የምትገልጸው ስለ ኢየሱስ ክርስቶስ አስተምሮ ነው። ኢየሱስ ክርስቶስ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ እንግዲህ ከእናት ከቅድስት ድንግል ማርያም ከመወለዱ በፊት በመልአኩ በቅዱስ ገብርኤል የተበሰረበትን ምሳሌ የሚገልጸው እንግዲህ ይህ የቅዳሴ መግቢያ ደውል ብለን የምንጠራው ማለት ነው። አንድም ይህ ደውል መጥምቀ መለኮት ቅዱስ ዮሐንስ እነሆ የዓለም ኃጢአት የሚያስተሰርይ የእግዚአብሔር በግ እያለ በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ላይ ብሎ እያስተማረ በታላቅ ድምፅ እየጮኸ ምዕመናንን የሚያስተምርበት ምዕመናንን የሚገስጽበት ጊዜ የነበረውን የሚገልጽ ነውና ልብ ልትሉ የሚገባው እንግዲህ የቅዳሴ መግቢያ ደውል እንግዲህ ቢያንስ 2 ነገሮችን የሚያሳይ ነው ማለት እንችላለን። አንደኛው ቅዱስ ገብርኤል መልአክ ለእመቤታችን ያበሰራት አንቺ ከሴቶች ሁሉ የተለየሽ ነው ብሎ የተናገረበት፣ በሁለተኛ ደረጃ ደግሞ መጥምቀ መለኮት ቅዱስ ዮሐንስ የዓለም ኃጢአትን የሚያስተሰርይ የእግዚአብሔር በግ እያለ ሲናገር የነበረው ነው። በሶስተኛ ደረጃ ላይ ደግሞ እንግዲህ የምናየው የደውል የሚደወልበት ጊዜ ወቅት ብለን የምናስበው የወንጌል ደውል ነው። የወንጌል ደውል ወንጌል ከተነበበ በኋላ ዲያቆኑ ጻኡ ንዑሰ ክርስቲያን ብሎ ሲያውጅ የሚደወል ደውል ይሆናል። ይህም የራሱን የቻለ ትርጓሜ የራሱን የቻለ ምስጢር አለ። ይህም እንግዲህ 3 ጊዜ ይደወላል። ለምሳሌ ቅዳሴ በመግቢያ ጊዜ 5 ጊዜ የሚደወልበት የአምስቱ አዕማደ ምስጢር ነው ብለናል። 3 ጊዜ ሲደወል ደግሞ ልብ ልትሉ የምትችሉ ከቤታችሁ ሆናችሁ ልታስተውሉት የምትችሉት እንግዲህ የወንጌል ደውል ነው። 3 ጊዜ ጻኡ ንዑሰ ክርስቲያን ብሎ ዲያቆኑ በሚጸልይበት ሰዓት በሚልበት ሰዓት 3 ጊዜ መደወሉ እንግዲህ የሥላሴን ምስጢር ያሳያል ማለት ነው። ምሳሌነቱ የቅዱስ ዮሐንስ የሐዋርያትና የሰብዓ አርድእት ምሳሌ ነው። ጌታችን ሕገ ወንጌል ከማስተማሩ በፊት የሰዎችን ልብ ለንስሐ ለማዘጋጀት መንገድ ጠራጊው አዋጅ ነጋሪው መጥምቀ መለኮት ቅዱስ ዮሐንስ የንስሐ ትምህርት አስተምሯልና የዛ ተምሳሌት ነው። ይህም የሉቃስ ወንጌል ምዕራፍ 1 ከቁጥር 31 ላይ የሚገኘው ይሆናል። አራተኛው እንግዲህ በኤግዚዮታ ጊዜ የሚደወል ነው። በፍሬ ቅዳሴ ላይ ገባሬ ሰናይ ካህኑ ተጨማሪ ካህናትና ምዕመናን እየተቀባበሉ 41 ጊዜ እግዚኦ መሐረነ ክርስቶስ ይላል። እንግዲህ በዚህን ጊዜም እንግዲህ 12 ጊዜ ይደወላል። የ12ቱ ሐዋርያት ምሳሌ ነው። ይህም ምሳሌነቱ በዚህን ጊዜ የሚሰማው የደወል ድምፅ የእመቤታችንና የወንጌላውያን ምሳሌነቱ የለቅሶ ድምፅ ምሳሌ ነው። ልብ በሉ። ይህ ማለት እመቤታችን ቅድስት ድንግል ማርያም እንዲሁም ደግሞ የወንጌላውያን
ያለቀሱበት ምስጢሩን ለተረዱ ለሚያውቁ ለገባቸው በዚህን ጊዜ አባቶች ሊቃውንት ቤተ ክርስቲያን እንባቸውን ያፈሳሉ። የሚሰማቸው የእመቤታችን ድምፅ ነውና እመቤታችን ስለ ልጇ ስትል ያለቀሰችው፣ እመቤታችን ለእኛ ስትል የለመነችው፣ እመቤታችን ቅድስት ድንግል ማርያም ጌታችን ሲሰቀል ከቅዱስ ዮሐንስ ጋር በእግረ መስቀሉ ስር አልቅሰዋል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ላይ የምናገኘው። ዛሬም ምዕመናን እግዚኦታ ሲደርስ መስቀሉን እያሰቡ እንደ እመቤታችንና እንደ ቅዱስ ዮሐንስ እንዲያዝኑ እንዲያለቅሱ ይህ የደውል ድምፅ ይሰማል። ምን ጊዜ? 41 ጊዜ እግዚኦ መሐረነ ክርስቶስ ይባል። ይሄ ማለት 40 ጊዜ እግዚኦ መሐረነ ክርስቶስ ካህን እንላለን እኛ፣ አንደኛዋን ደግሞ ካህን እንላለን። ይሄም ደግሞ አባታችን አዳም ተንስኡ ለጸሎት ተነሱ፣ አሁን እግዚአብሔር እኛን ሊያድን ይመጣልና ብሎ እግዚአብሔር እንዳይረሳን እኛን ጸልይ ብሎ በሚጸልይበት ሰዓት ያቺ አንዷ 41ኛዋ እንግዲህ የአዳም ጸሎት ለማስታወስ። አምስተኛዋ ደግሞ እንግዲህ የድርገት ደውል ይባላል። ይህ ደግሞ ቅዱስ ሥጋው ክቡር ደሙ ተፈትቶ ለምዕመናን ለማቀበል ካህናቱ ከመቅደስ ወደ ቅድስት ሲወጡ የሚደወል ደውል ነው። ምሳሌነቱም እንግዲህ የሚያሳየው በዚህን ሰዓት የሚደወለው ደውል የቅዱስ ዮሴፍና የቅዱስ ኒቆዲሞስ ለቅሶ ምሳሌ ነው ማለት ነው። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ ነፍሱ ከሥጋው በተለየችበት ጊዜ እነ ቅዱስ ኒቆዲሞስና እነ ቅዱስ ዮሴፍ ያለቀሱት ተምሳሌት የድርገት ደውል ተብሎ ይጠራል። እነሆ እንግዲህ እግዚአብሔር በሰጠን በገለጠልን መጠን ዛሬ በደውል ዙሪያ ያለውን እንግዲህ ይህንን ይመስላል። በሚቀጥሉት ጊዜ ደግሞ ከዚሁ ተያይዞ እንግዲህ በቤተ ክርስቲያኖት ውስጥ ካሉት ንዋያተ ቅድሳት መካከል እንግዲህ አንዱን መርጠን ከዚህ ጋር ይዘት ያለውን ለምሳሌ እግዚአብሔር ከፈቀደ ቃጭል ከሚለው ጋራ የምንነጋገር ይሆናል። ዛሬ እንግዲህ እርግጠኛ ነኝ በጣም አዲስ ነገር እንደጨበጣችሁ፣ አዲስም ባይሆን እንድታስታውሱ ሊረዳችሁ ይችላል። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። በልዑል እግዚአብሔር ስም አነሳስቶ ያስጀመረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብረ ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።